ገብርኤል መልአከ ራማ ላቅ የንግስ በዓል ጥሪ በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም እንኳን ለታላቁና ገናናው መልአክ ቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሰን አደረሳችሁ እያልን ታኅሳስ 19 ቀን 2018 ዓመተ ምህረት 3 ደቂቅን ከሚነድ ከእቶን እሳት ያዳነበትን የቅዱስ ገብርኤል ዓመታዊ የንግስ በዓል በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ሥራ አመራር መንፈሳዊ ኮሌጅ ብፁዓን አበው ሊቃነ ጳጳሳት፣ የሀገረ ስብከቱ የየመምሪያው ክፍል ኃላፊዎች፣ አበው መነኮሳት፣ የገዳማትና አድባራት አስተዳዳሪዎች፣ የሰንበት ትምህርት ቤት ዘማሪያን፣ የመንፈሳዊ ማኅበራት ወጣቶች፣ ከሩቅም ከቅርብም የሚመጡ ምእመናን በተገኙበት በድምቀት ተከብሮ ይውላል። አግብርተ እግዚአብሔር አናንያ አዛርያ ሚሳኤል ከሚነድ ከእቶን እሳት ያዳነበትን በዓለ ንግሥ ከአዲስ አበባ በ163 ኪሎ ሜትር ርቀት ላይ የሚገኘው በባቱ ሐይቅ ዳርቻ ላይ የተመሠረተው የበርካታ ብፁዓን አበው ሊቃነ ጳጳሳት የቤተ ክርስቲያን መምህራነ ወንጌል የሚፈልቁበት ታላቁ ሐዋርያ ብፁዕ አባታችን አቡነ ጎርጎርዮስ ካልዕ አጽማቸው ያረፈበት የትምህርት ልቀት ማዕከል በሆነው በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ሥራ አመራር መንፈሳዊ ኮሌጅ ከወዳጅ ዘመዶ ጋር በመገኘት እንዲያከብሩ የበረከቱ ተሳታፊ እንዲሆኑ ገዳሙ ጥሪውን በልዑል እግዚአብሔር ስም ያቀርባል። እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ። የሉቃስ ወንጌል ምዕራፍ 1 ከቁጥር 19። የመልአኩ የቅዱስ ገብርኤል በረከትና ተራዳኢነት ከሁላችንም ጋር ይሁን። ገብርኤል መልአከ ራማ